ማንም ሰው ቶሎ ማርጀት አይፈልግም። ነገር ግን የተለያዩ ምክንያቶች ይህንን ቶሎ እንድናረጅ የሚያደርጉ ነገሮች አሉ ማለት ነው። ከዛም ምንድናቸው? አንዳንዱ እንቅልፍ ማጣት፣ መጨናነቅ፣ ከስራ ጋር የተገናኙ የተለያዩ ነገሮች፣ የምንመገባቸው ምግቦች በተለይም ደግሞ ሱካር የሚበዙበት ምግቦች የምንጠቀም ከሆነ ቶሎ የማርጀት ፕሮባቢሊቲው ከፍተኛ ነው ማለት ነው። ይህንን ለመከላከል ምንድን ነው ከምግብ አንድ ጠቃሚ የሆነ ነገር ልንገራችሁ። እሱ ምንድን ነው? ቫይታሚን ኤ። ይሄ ቫይታሚን ኤ በብዛት የሚገኘው ጉበት ውስጥ ነው የሚገኘው። ይሄ ቫይታሚን ኤ ምንድን ነው? የበሬ ጉበት ማለት ነው። ያው የተለያዩ ነገሮችን ይይዛል። ከዛ ውስጥ ቫይታሚን ኤ በዋነኝነት ይጠቀሳል ማለት ነው። ይሄ ቫይታሚን ኤ ደግሞ ምንድን ነው? ለተለያዩ ሴላችን ላይ የኢሚዩኒቲ፣ የቆዳችን ላይ፣ ፊታችን ገጽታ፣ የተለያዩ ነገሮች ላይ ጥቅም አለው ማለት ነው። ለእይታም እንደዛው ይጠቅማል ማለት ነው። ስለዚህ ይህንን በሳምንት ሳታበዙ ማለት ነው በሳምንት 1 ወይ 2 ቀን ብትጠቀሙ ይሄ ቶሎ የሚያረጀው ሴላችን ተርኖቨርን ይቀንስላችኋል ማለት ነው። አመሰግናለሁ።